ሰላም የዩቱብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትበል። ዛሬ ደግሞ ዳቦ እንግዲህ ቡሄ ነው። ዛሬ ለኢትዮጵያ ሙልሙል ነው ምሰራ። እኔ ኮባን ሰላጣም የለኝም ዛሬ። ስለዚህ እንትን መሰራት አልቻልኩም ማለት ነው። ሙልሙል መሰራት አልቻልኩም፣ ግን በዚህ መልኩ ዳቦ ሰርቻለሁ ማለት ነው። ዳቦ እንግዲህ እኔ የተለያየ ጊዜ የተለያየ አይነት ዳቦ ነው የምሰራና አሁን ደግሞ ሰላጣ ቢኖር ኖሮ በጣም ቆንጆና የማምር ሆኔ ነው የሚወጣበት። ግን ይሄንን አለ ሰላጣ ነው የጋገርኩት ማለት ነው። እና ሁል ጊዜ ዳቦ ሲጋገር እንደዚህ ምልክት ለማድረግ ወዳለሁ እኔ። ስለዚህ እንደዚህ አይነት ነው ማለት ነው የጋገርኩት። በጣም ቆንጆ ነው። በጣም ኩፍ ልል አልቻለም። አሁን ሙቀት ስለሆነ ወዳ ነው ልጥ ኩፍ የሚለው ብዙ እንደ ብርድ አይደለምና አየሩ በጣም ጥሩ ስለሆነ ማለት ነው። እና እንግዲህ ለእነሱም እሰራለሁ ለራሴን እንግዲህ መክሰስ ያው ሁል ጊዜ ስለምንሰራ እኛ ቤት በዛ ላይ እኛ ቤት ያለው አረብቶች በጣም ነው የሚወዱ ዳቦ። እንትን ሻይ አፈልተን በሻይ ነው የሚበሉትና መቼ ነው የምትጋግሪ መቼ ነው የምትጋግሪ ይላሉ። እነሱ ኩቡስ ነው የሚለው እንግዲህ መቼ ነው የምትጋግሪ የሀበሻ ዳቦ ይላሉ። እና እንትን ቀይ እንትን የስንዴ ይመጣል እኛ ጋር ጥቁር በጣም ስለሚወዱ ማለት ነው የስንዴ ዱቄት። ስለዚህ እጨምራለሁ ማለት ነው። እንደዛ ነው መጋገራ እኔ አቀላቅዬ ነው መጋገራ ጥቁርና እዛ በጣም ቆንጆ ነው የሚሆነው ማለት ነው። እንግዲህ ዳቦ መዋዬን እንዴት አያችሁ? ከወደዳችሁ እንግዲህ ቪዲዮን ኮፒ ሊንክ ሼር አድርጉብኝ፣ ኮሜንት አስተያየት ስጡብኝ፣ አበረታቱኝ። ቤተሰብ እላችኋለሁ። ምክንያቱም እናንተ ኮሜንት እናንተ ሼር ላይክ በጣም ነው የሚያበረታታኝ። ለምን ኮንፊደንስ ይሆንብኛል ለኔ ማለት ነው። እና በደንብ እንደምጠነከር አዳዲስ ነገሮች እንደምንሰራ ወደፊት እንደምንራመድ ነው። እና እንግዲህ እናንተ ወዳችኋለሁ። አስተያየት የምትሰጡኝ፣ ምክር የምትሰጡኝ፣ የሚያበረታቱኝ ሁላችሁም ማለት ነው። ሼር ላይክ የምታደርጉኝ፣ ኮሜንት የምትጽፉን በጣም ነው የማመሰግነው እህቶቼና አመሰግናለሁ። እውነት እናንተ ብርታት ተስፋ ሆናችሁ። አንዳንዴ ብቸኝነት የሚሰማኝ ሰው አጠገብ ከሌለም ሰው ካጣን ማለት ነው። እናንተ ግን እውነቴ ነው። አንዳንዴ እናንተ የምትሰጡ አስተያየት ኮሜንቶችን ለእኛ ተስፋ የቆረነ ነገሮች ላይ በጣም እንደምንጠነከር ወደፊት እንደምንራመድ ነገ ደግሞ ሌላ ቀን ብለን እንደምናመን የሚያደርግ ኮሜንቶች ነው። እና በጣም ነው የማመሰግነው እኔ በዚህ አጋጣሚ። ያው የሰው ቤት የሰው ሀገር ነው። የሰው ቤት ነው። ፈጣሪ ህልማችን አሳክተን በሰላም ወደ ሀገራችን ሁላችሁን ያብቃን ነው የሚላት። እኔ ያው በቃ የሆነ ከበዛም በጣም ነው የሚደክመው። አያችሁ ዳቦዬ፣ አያችሁ። ቆይ አንዴ ገልበጥ አድርጌ ያሳየዋቸው ሁሉ ማለት ነው። ታችኛ ደግሞ እንደዚህ ነው ያለው። አያችሁ ቆንጆ ነው። ያው ታችም እኮ ቆንጆ ሆኔ ነው የወጣብኝ ማለት ነው። እንደዚህ ነው። ወይ ኢትዮጵያን ቢኖር ኖሮ እንግዲህ ኮባ እኛ ሀገር እኮ እኛ ቤተሰቤ ጋር እኔ ያለን ጊዜ ኮባ ለከፍት ምናምን ነው የምንሰጣ። ገባ ወጥተን እንኳን አንሸጣም። እና ጎረቤቶች ማንኛውም ሰው መጥቶ ነው ወስዳና። አሁን ግን እዚህ ሲመጣ ገጠር አለ፣ ገጠር እንትን ሰዎቹ ገጠር መስራ አለ ኮባ። እና ግን ማንም ሰው ገጠር እነሱ ራሳቸው ፈልገው ሲሄዱ ብቻ ነው ማመጡት እንጂ ካልሄዱ አላመጡም። እና እንደዛ ነው ይቻለው። ብዙ ጊዜ ሰላጣ ገዝቼ በሰላጣ ነው መጋገራ። ዛሬ እንግዲህ ትላንትም ማንም ሱቅ የወጣ ሰው የለኝም። እና እኔም በዓል ስለሆነ አሁን እንግዲህ ጓደኛ ያለችና ሊጠራና እኛ ቡና አንጠጣም። እሱ ቡና ትጠጣለች፣ እኔ ደግሞ ሻይ ነው የሚጠጣ፣ ቡና አልጠጣም። እና ከሱ ጋር እናከብራለን ማለት ነው። በዚህ መልኩ እንግዲህ አያችሁ እንዴት ነው ዳቦኔ። አስተያየት ስጡ። ከ50 ስንት ነው የምትሰጡኝ? ከ100 ስንት ነው የምትሰጡኝ? 10ም ብትሰጡኝ ችግር የለኝም። እና እንደዛ ነው እላችኋለሁ። ሁል ጊዜ አወራለሁ ግን በጣም ከባድ ነገር ስለሆነ ነው እላችኋለሁ። ዛሬ ደግሞ የሉም ቤት ማንም የለም። እኔ ቤቶቹ ወጥተዋል። ልጆቹ ዋና ሄደዋል ውሃ ቦታ።
ማንም የለውም። ምሳ ከበሉ በኋላ ብቻዬ ነው ቤት ውስጥ ያለሁብኝ። ዛሬ ትንሽ እረፍት አግኝቻለሁ። መክሰስ ምናምን አልሰራም ዛሬ። ያው ትላንትና ጾመኛ ስለሆኑ ነው ሰርቻለሁ። ዛሬ ምንም አልሰራም። እራት ብቻ ነው። ወይ ከውጭ ነው የሚበሉ ወይም ደግሞ እሰራለሁ ማለት ነው። እና ለዛ ነው ነጻነት ያገኘ ጊዜ ልጠቀም ብዬ ነው ማለት ነው። ጋይስ እንግዲህ ዳቦ ይሄንን ይመስላል ዳቦዬ ማለት ነው። እዚህ ጋር ደግሞ ምንድነው እና የጸጉር ሂና ነው መሰራ እኛ ጋር ጸጉር ሂና የምትፈልጉ ሰዎች በጣም ቆንጆ ናችሁ። ይሄን ቆንጆ ነው። ሂና እንግዲህ ጸጉር ያሳድጋል። የሚበጣጠሳ ጸጉርም በጣም ቆንጆ ነው። እኔ ድሮ አልቀባም ነበር፣ አሁን ግን ይቀባለሁ። በጣም አሪፍ ነው። ጸጉሬ በጣም አሪፍ ሆነብኛል ማለት ነው። እንግዲህ እኛ ቤት ይሰራል። ሂና ሰርቶ ይሸጣለሁ። እንትን አድርጎ ይሸጣሉ። እንደ ሳሙና የፊት ማክስ ምናምንም ሰርቶ ይሸጣለሁ። ግን እኔ የፊት ማክስ በብዛት አልጠቀምም። ኮፊና ማር ነው የሚጠቀመው እና በብዛት እኔ እነሱ የሚሸጡ ነገር አልጠቀምም። ግን እነሱ ሰርቶ ይሸጣሉ። የሴትዮ ወንድም ሚስት አላትና ትሸጣለች። ሂና ብቻ ነው። ሂና እኛ ጋር ሂና ስድር ለጸጉር በጣም ቆንጆ ነው። እኛ ቤት ይሰራል። ይኸው እንደዚህ ተሰፍስፎ ነው ያለው፣ ተከምሮ ነው ያለው። ይሄ አሁን በኋላ ላይ የሚጨማምረው ተጨማምረው ነው የምንደርገው። እንደዚህ ተሸፍነው ነው ከጧት ውሃ ሁሉም ነገር ገብቶ ግባቶቹ እንደዚህ ያለ ከዛ በኋላ ነው የሚጨምረው ማለት ነው። ይሄ ዛሬ እንትን የፊት ነው መሰለኝ፣ የፊት ማስክ ነው። አያችሁ እንግዲህ ገና የሚጨማምር ነገር አለ ማለት ነው። የፊት ማክስ ነው። እንደ ክሬም አይነት ነው። ቆይ ነው። በጣም ቆንጆ ነው። ለነገራችን ላይ እነሱ ሲቀቡ ነው እንጂ እኔ ተቀብቼ አላቅም። ግን ሁሌ ነው የሚገዙበት። እንደዚህ እችኛን አድርጎ በዚህ በታች አድርጎ ነው የምትሸጣት። ስንት እንደምትሸጣ አላቅም። እንግዲህ እንደዚህ ተከምሮ ነው ያለ ማለት ነው። ይሄው መገዛትና መጠቀም የምትፈልጋችሁ ሰዎች እንግዲህ እነሱ ነው የምጠቀመው። እኔ ተጠቅሜ አላቅም፣ ግን ተጠቅሜ ያሳያችሁሉ ማለት ነው ለፊቴ። እና እንደዛ ነው ቤተሰብ ጋይስ። ዛሬ ምንም የለኝም። ይኸው እቃም ብዙ የለኝም ዛሬ፣ ትንሽ ነው። ይሄን አጣጥቤያለሁ። ከምሳ በኋላ ነው። ይኸው እንደምታዩ ምሳ በልቶ ነው የሄዱበት። ማታ ነው እንጂ እና እንደዛ ነው። በጣም ከባድ ነው። እንግዲህ አሁን እንግዲህ ተገላገልን። ትንሽ ብቻ ነው የቀረብኝ። ትምህርት ቤት ሊከፈት ነው። ይኸው ዝግጁ ላይ ነው ያለሁት አሁን። ትንሽ ነው የቀራብን። ትንሽ ሳምንታች ነው ሊንገላገል ነው። ያው እረፍት ነው እና ቢያንስ ማታ ማታ በጊዜ ይተኛሉ እና አሁን እስካሁኑ አሁን ተመልሰው አይበሉም እና በጊዜ ይተኛሉ። ትምህርት ቤት ሲመጡ ምሳ ከበሉ ያን አያስቸግሩኝ ልጆች በተለይ ማለት ነው። አሁን አይተኙም። እንደ ረመዳን ነው የሚተኛበት እና አሁን ግን እንግዲህ ቦርሳ፣ ሻንጣ ምናምን የገዙ ሽር ጉድ ላይ ነው ያለው። በዚህ ሳምንት በዚህ ሰሞን ማለት ነው። እንግዲህ ዱባይም ቫኬሽን ሄዶ ነበረ። ሄዶ እንግዲህ ጧት መነሳት ነው እንጂ ችግሩ እነሱ አሁን ሄዶብኝ ነው። እኔ እንኳን ቀለል አለኝ ዛሬ። ነገ የሚሄዱ ይመስለኛል። ቀለል ነው ያለኝ፣ የምሬ ነው። እና እቃችሁ ሲገዙ ሲያስተካከሉ ምናምን ቀለል ነው ያለኝ ቤቱ በሙሉና ሰላም ነው ነው በሰላም ነው መሰራ። እነሱ የለም የምረብሽ ሰው የለም። በቃ እነሱ ቤት በኖሩ በቃ ትንሽዬ ስራው እንኳን ያጨናግፈኛልና አሁን ግን ልገላገል ነው ማለት ነው። የሁላችን ነው ልጅ ቤት የምንሰራ በጣም ከባድ ነውና ሁላችን ነው እንደዛ የምንመኝበት። በርቱ እንግዲህ መበርታት ነው። የሰው ሀገር አንዴ መተናል፣ ምርጫ የለንምና መበርታት ነው። በርቱ። ምንም ችግር ፈጣሪ ወደ ሀገራችን አብቃኝ፣ ብርታት ጉልበት ሆነብን ለኛ እላችኋለሁ እና ወዳችኋለሁ ባይ